በመቀጠል እንግዲህ ከገ ፊደል የተመረጡ ነጠላ የግስ አናቅጽን እንመለከታለን። ሰብስክራይብ፣ ሼር፣ ላይክ በማድረግ እናንተ ትብብራችሁን አሳዩኝ። ሀደገ ተወ የመተው ማለት ነው። አንድን ነገር ህድገት ሳቢ ዘር ይሆናል። መተው ማለት ነው። መተው አንድን ነገር መተው፣ የተለመደውን ነገር መተው ማለት ነው። ስለዚህ ሀደገ የሀድግ ይህድግ ይህድግ ብሎ ይወርዳል ማለት ነው። ሀገገ ህግ ሰራ ማለት ነው። የህግ ማለት ነው። ህግ ራሱ ከዚሁ ነው የሚወጣው። ሀገገ የሀግግ ይህግግ ይህግግ ብሎ ይወርድና ህግ ዘመድ ዘር ከዚህ ይወጣል ማለት ነው። መዘገ ነጠቀ፣ መዘጎ እንደሚለው መዘገ መውጣት ማለት መነጠቅ ማለት ነው። መነጠቅ ማለት ነው። መዘገ ይመዝግ ይምዝግ ይምዝግ ብሎ ይወርዳል ማለት ነው። መረገ መረገ የመምረግ ማለት ነው። መረገ ይመርግ ይምርግ ይምርግ ይልና መርግ ዘመድ ዘር ይሆናል። መምራግ መርጌ እያለ ዘሮችን ያወጣል ማለት ነው። ሰረገ ስርግርግ አለ የውሃ ፍሳሽ ማለት ነው። ወደ ውስጥ የመስረግ ማለት ነው። ሰረገ ይሰርግ ይስርግ ይስርግ ብሎ ይወርዳል። ሰፍነገ አጠጣ፣ ሰፍነገ ይሰፈንግ ይሰፍንግ ይሰፍንግ ብሎ ይወርዳል። ሰፍነግ ከዚህ ነው የሚወጣው ማለት ነው። ሰፍነግ ማጠጣት ማለት ነው። ተዛወገ ጎረቤት ሆነ፣ ተዛወገ ይዛወግ 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 ብሎ ይወርዳል። በባረከ ማለት ነው። ተዛውጎ ዘውግ የሚለው ጎረቤት ወይንም ወገን ማለት ነው። ከዚህ ይወጣል ማለት ነው። ተጸወገ ከፋ፣ ተጸወገ ይጨወግ ጸወግ ጸወግ ብሎ ይወርዳል። ጸዋግ ከዚህ ነው የሚወጣው። ጸዋግ ክፉ ሰው ማለት ነው። ነሰገ ቆለፈ፣ ነስገ ነሰገ ቆለፈ፣ ነሰገ ይነስግ ይንስግ ይንስግ ይላል። የቁልፍ ነው። መስነግ ቁልፍ ነው። መስነግትን ይላል ቁልፍ ማለት ነው። ነትገ ጎደለ የመጉደል ማለት ነው። ነትገ ማየ አይ ከዚህ ነው እንግዲህ ዘሩ ይሄ መጉደል ማለት ነው። ነትገ ይነትግ ይንትግ ይንትግ ብሎ ነው። አርገ ወጣ፣ አርገ የአርግ ይርግ ይርግ ይላል የመውጣት። እርገት ከዚህ ነው የሚወጣው። እርገት እርገት ከዚህ ይወጣል ማለት ነው። አረገ ሸመገለ፣ ይሄ ደግሞ አረገ ይርግ የአርግ የአርግ ይላል። በቀደሰ ቤት ይወርዳል። የሽምግልና ማለት ነው። ኤረግ አይሩግ ከዚህ ነው የሚወጣው ማለት ነው። ኤረግ አይሩግ ከዚህ ይወጣል። ሽምግልና ሽማግሌዎች ማለት ነው። አንገለገ አከማቸ ይላል። የመከማቸት ማለት ነው። አንድ ንብረት የንብረት የቁሳቁስ ነገር ማከማቸት ማለት ነው። አንገለገ ያንገልግ 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 ብሎ ይወርዳል። ምንድነው? የመከማቸት ማለት ነው። ለምን ብዙ ሌላም አለው። ለምን ተአንገለጉ አሕዛብ የሚለው ደግሞ አጉረመረሙ የሚል ነው። አየገ መነጨ፣ አየገ የአይግ ይይግ ይይግ ይላል። አይግ ምንጭ ማለት ነው። የመመንጨት ማለት ነው። ዘንጎገ አሽሟጠጠ ማለት ነው። ዝንጓጉ ከዚህ ነው የሚመጣው። ማሽሟጠጥ ማለት ነው። ዘንጎገ ይዘነጉግ ዘንጉግ ይዘንጉግ ይላል። በተንበለ ቤት ነው ወደ ይሄም በተንበለ ቤት ይወርዳሉ ማለት ነው። ደንገገ ደነገገ፣ ይሄም ደንገገ ይደነግግ ይተነብል ተንብል ይተንብል ይደንግግ ይደንግግ ይላል። ፈለገ መነጨ፣ ይሄም ድንጋጌ ነው። የመደንገግ ድንጋጌ መደንገግ ከዚህ ነው የሚወጣው ማለት ነው። ፈለገ መነጨ የምንጭ ማለት ነው። ፈለግ ከዚህ ነው። ፈለገ ጊዮን ፈለግ በአጠቃላይ ከዚህ አፍላጋት ከዚህ ይወጣሉ ማለት ነው። ፈለገ ካለ ፈለገ መነጨ ማለት ምንጮች ማለት ነው። ፈለገ ይፈልግ ይፍልግ ይፍልግ ይላል አወራረዱ ማለት ነው። ከገ ፊደል የተመረጡ ነጠላ የግስ አናቅጽ እነዚህን ይመስላሉ። ሰብስክራይብ አድርጉኝ ሁላችሁም። ሚዲያውን ሰፋ አድርገን ቀጥለን ቅኔውን ነው የምንመለከተው። ይቆየን ለዛሬ።